sochi barattoota keessatti hundeessitoota adda bilisummaa Oromoo fi akkasumas waldaa Maccaa fi Tuulamaa keessa በተማሪዎች እንቅስቃሴ ውስጥ የኦሮሞ ነጻነት ግንባር መስራቾችና የመጫና ቱለማ መረዳጃ ማህበር ውስጥ ተሳተፉ የነበሩ ራዕይ የነበራቸው ትንታጎች እንደ ማሞ መዘምርና ባሮ ቱምሳ እንዲሁም ሌሎች በርካቶች በሚሊዮኖች የሚቆጠሩትን አርሶ አደሮች ለፊውዳል ስርዓቱ የመሬት ባለርስቶች የሚገብሩበት ስርዓት እንዲቀየር ተፋልመዋል። በተለይም የያኔው የተማሪዎች እንቅስቃሴ ሰብሳቢ ባሮ ቱምሳ የመጫ ቱለማ ማህበር እንቅስቃሴ ከተገታም በኋላ እንደ ደምሴ ተጫኔ ወይም ገዳ ገመዳ አቦማ መትኩና ሌሎች ጨቋኙን ስርዓት ለመቀየር ተዋድቀዋል። የኦሮሞ ነጻነት ግንባር በዚያ መንገድ ነው ሳይወድ በግድ ወደ ትግል የገባው። አዲስ ብልሱማ ኦሮሞ አቀስ ቀብሶ ይደነውሴ ወቶኛል። ሎሊኩን አበቱ ቀባ ቀብሶን ይጅሩ አሁን በኦሮሚያ እየተካሄደ ያለው ጦርነት ሊቆም ይገባል። ትልቁ የዚህ ሀገር ችግር የዜጎች መብት፣ የራስን እድል በራስ የመወሰን የዲሞክራሲ መብት ላይ በጋራ ተቀምጦ አለመወያየት ነው። የኦሮሞ ነጻነት ግንባርና ሌሎች ፓርቲዎች ለዚሁ ዓላማ ብጥሩም ሰሚ በማጣታችን ነው ወደ ማንወጣ ጦርነት የገባ ነው። አሁን ጊዜው ቆም ብለን ስለዚህ የምናስብበት ነው እንላለን። በኪቲ አባተሜ ካና ከበጀሜ ገረፉንድራት ዴሞም አራ ገኘራ ጀኔ አማን ሎሊ ናannoo ኦሮሚያ ፌቲ ኢትዮጵያን ኦሮሚያ ረድ ቀብዱ የኦሮሚያው ጦርነት መልሰን መላልሰን እንደተናገርነው ኢትዮጵያ በኦሮሚያ ላይ በኃይል ለመጫን ያላትን ፍላጎት ያሳያል። ኦኔግን ሰብሮ የራስ ፍላጎት ለማሳካት የተከፈተ ጦርነት ነው። እየተካሄደ ያለው ይህ ጦርነት በዚህ ላይ የሚደረግ ፍልሚያ ነው። ግን ሁሉም ሊገነዘብ የሚገባው በጦርነት መፍትሄ አይመጣም። ፖለቲካዊ መፍትሄ መምጣት አለበት። ለዚህ ደግሞ ይህ ጦርነት መቆም አለበት። በኦሮሚያ ሰላም እስኪሰፍን ድረስ በቻልነው መጠን እንታገላለን። ነጋን ፊተቹ ቀበጀኔ አመና ከነስ ገድ ጀቤስኔ ኡመተ ኬኛ ቀበኔ ከነምርከኔሱ ኒውጅን ሚልቶ ኬኛ ካፋውን ኦሮሚያ ኬሰት ከአጋራችን ኦፌኮና ሌሎች መከባበርን መርህ ካደረጉ የፖለቲካ ድርጅቶች ጋርም ለዚህ ዓላማ በጽናት እንሰራለን። ፓርቲ ላይ ከነወጅን አርኮል ቀበቴ ወጅቻ ድምስማ ኦሮሞ ገድ ጀቤሴ በዲፈቴ ወጅ